ከባድ ነው ትግሉ፣ ስድቡ፣ ምኑን ክርስቶስ ይችለዋል። ክርስቶስ ችሎታል። ክርስቶስ ችሎታል። ያንን ሁላ ውርጅብኝ ችሎታል ክርስቶስ። እኔ ግን የሱ እንትን የለኝም። ስለዚህ የግድ መቆየት አለብኝ። ምክንያቱም ልጆቼንና ሚስቴን ማሰደብ አልፈልግም። ልጆቼ ይሰደባሉ፣ እናቴ ትሰደባለች፣ ሚስቴ ትሰደባለች። ሙሉ ቤተሰቤን የሚችል ጫንቃ የለኝም እንጂ ክርስቶስ ገብቶኛል። እኔ በጥፋቴ ልሰቀል ችግር የለም። ለአጠፍቷል ተብሎ ልሰቀል። እኔ ጴንጤ ማኖልበት ምክንያት እናቴ ስለምታሳዝነኝ ዳግመኛ ተሰቅላ ስለምትሰደብብኝ ነው። ልጆቼ፣ ሕፃናት ልጆቼ ተሰቅለው ስለሚሰደቡብኝ ነው። ሚስቴ ስለምትሰደብ ነው። ያንን የሚሸከም ጫንቃ የለኝም። ያለ ስም እናት ልጆቼ ይሰጣቸዋል። ምክንያቱም ታዋቂ ሰው ነኝ። ልጆቼን ያዋርዱብኛል። እናቴ ትዋረዳለች። ውስጤ በጌታ ብቻ ነው። ውስጤ በጌታ ነው። ግን ልጆቼ መሰደባቸውን አልፈልግም። እናቴ እንድትሰደብ ሁሉ ነገሯን ሊሰድቡብኝ ነው እንጂ ውስጤ በጌታ ነው። ይሄ እንድታውቁ። ጨካኝ አረመኔ ዲያብሎስ ያለበት ቤት አለ። የጌታ የሆኑትን የሚያሳድ የጌታ የሆኑትን በጌታ የሆኑትን የሚያሳድ አረመኔ ጨካኝ አለ። ኦርቶዶክስ ቤት ጨካኝ አረመኔ በጌታ የሆኑትን አባታችንን አሳደዋል። አባታችንን አሳደዋል። አቡነ ገብርኤልን ብፁዕን አሳደዋል። እሳቸውን እንደዛ ያሳደደ የእኔ ልጆች እኔን ይስደቡኝ፣ እኔም ፈቅጃለሁ። ውስጤ ግን በጌታ እንድትሆነ እንድታቁት ስድቡን በጣም የሚዘገንን ቤተሰቦ እኔ ጣት አይለኝም። ቤተሰቦቼ ግን ሊዋረዱብኝ ስለሆነ እሱን አልፈልገው። ለዛ ነው የምቆየው ኦርቶዶክስ ውስጥ እንጂ ውስጤ አይደለም። ሰላማችሁ ይብዛ። መልካም ጊዜ